ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ሂስቶሪ ከዩኒት 2 የተወጣጡ ጥያቄዎችን የምንሰራ ይሆናል። ወደ 40 የሚጠጉ የመልቲፕል ቾይስ ጥያቄዎች ናቸው። በፓርት 1 የምንመለከተው በዚህ ምዕራፍ የፓርት 2 ቪዲዮ ይኖረናል። state formation and the population movement in the Horn of Africa until 17th century ከሚለው ምዕራፍ ሞጁላችሁ ከዩኒት 2 ማለት ነው። ኦብቪየስሊ ለናሽናል ኤግዛም ለሪሜዲያል ናሽናል ኤግዛም እንዲያግዛችሁ እነዚህን ጥያቄዎች በተጨማሪም ተማሪዎች በየምዕራፉ የወጡ የሞጁላችሁ ላይ ያሉትን የሪቪው ኤክሰርሳይሶችን በደንብ ለመስራት ሞክሩ። ቢኮዝ ያ ምን ያግዛችኋል the way they ask ያን እንዴት እንደሚጠይቁ ማለት የቱ ጋር ሞር ፎከስ እንደሚያደርጉ እንድታውቁ ይረዳችኋል። በተጨማሪ እዚህ ጥያቄዎቻችን ላይ የሃው ዋይ ጥያቄዎችን በተደጋጋሚ ለማስገባት ሞክረናል። ያም ፈርዘር እንድታነቡ ስለሚያደርጋችሁ አእምሯችሁ የሃው ዋይ ጥያቄዎች ፈርዘር እንድታነቡ ስለሚያግዟችሁ ለማስገባት ሞክረናል። ጥያቄ አስተያየታችሁን አሁንም እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ቪዲዮ ሲመቻችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር ማድረግ እንዳትረሱ። እንደዚሁም ቴሌግራማችን ሪሜዲያል ፎከስ ላይ አፕዴቶችን ከሪሜዲያል ጋር የተያዙ አፕዴቶች ካሉ እዛ ላይ የምናሳውቃችሁ ይሆናል። ሞጁሎችን፣ ሪሶርሶችን በተጨማሪም የጥያቄ ኤግዛሞችን እነዚህ ኤግዛሞች ፒዲኤፎች የኤግዛም ፒዲኤፎችን ታገኛላችሁ። ቴሌግራማችንን ማድረግ እንዳትረሱ። ስንጀምር የመጀመሪያው ጥያቄ what was one of the major architectural achievement of the Zagwe dynasty? የዛግዌ ዳይናስቲ አርኪቴክቸር ላይ ትልቅ አቺቭመንቱ ወይም ስኬቱ ተደርጎ ሊጠቀስ የሚችለው the construction of monolithic rock-hewn churches in Lalibela, the building of pyramids similar to those in Egypt, the design of circular stone fortresses for defense, the invention of dome-shaped mosques throughout the empire. የትኛው ነው መልሳችን? መልሳችን A, the construction of monolithic rock-hewn church in Lalibela. ከድንጋይ ተጠርቦ የተሰሩ የላሊበላ አሁንም የሚገኘው ማለት ነው ሰሜን ወሎ ላይ የሚገኘው ላሊበላ ከተማ ላይ የሚገኘው ማለት ነው የሞኖሊቲክ ሮክ-ሄውን ቸርች ለዛግዌ ዳይናስቲ በጣም ታዋቂ ኮንስትራክሽን በአርኪቴክቸር ላይ ያሳረፈው አሻራ እስካሁን ድረስ ያለው የላሊበላ ቸርች ነው። በዋነኛነት አሁንም ድረስ ለኢትዮጵያ በቱሪዝም በከፍተኛ ሁኔታ ከሚጎበኙ የኢትዮጵያ ቦታዎች ወይም የኢትዮጵያ ቅርሶች ውስጥ ዩኔስኮ ላይ ከተመዘገቡ ቅርሶች ውስጥ አንደኛው ነው። What was one key reason for the downfall of the Zagwe dynasty? ለዛግዌ ዳይናስቲ ዲክላይን ማድረግ ወይም ዳውንፎል ሪስቶር በሳርሞኒክ ዳይናስቲ እንዲደረግ ካረጋቸው ምክንያት ሊጠቀስ የሚችለው ዋና ምክንያት ሊሆን የሚችለው A, decline in agricultural productivity due to climate change, B, opposition from the regions of Tigray and Amhara, especially tied to question of legitimacy, C, invasion by the Ottoman Empire from the Red Sea, D, conflict with Islamic caliphates over the Dahlak Island. የትኛው ነው መልሳችን? መልሳችን B, the opposition from regions of Tigray and Amhara, especially tied questions of legitimacy ከሌጂቲማሲ ጋር የተያዙ ጥያቄዎችን በዛግዌ ላይ በከፍተኛ ሁኔታ
በተለይ መሪዎች ከትግራይ አካባቢ ከአማራ አካባቢ በከፍተኛ ሁኔታ የአካባቢ መሪዎች ያነሱ ነበረ። የዛጉዌ መሪዎች ኢሌጂቲሜት ናቸው፣ የአክሱማይት የሶሎሞኒክ ላይን ሞር ነው እንጂ መምራት የለብን የዛጉዌ ዳይናስቲ መምራት የለበትም ብለው ከፍተኛ ተቃውሞ፣ ያም ዋና ምክንያት ተደርጎ ይወሰዳል። የዛጉዌ 1270 ላይ የኢትዮጵያ ሚዲቫል ኤጅ መጀመሪያ ተደርጎ የሚወሰደው የዛጉዌ ዳይናስቲ መውደቅ እና የሰሎሞኒክ ዳይናስቲ መምጣት ሪስቶር። እነሱ እነ ይኩኖ አምላክ ኮቴሽን ላይ ነው ሪስቶር አደረግነው የሰሎሞኒክ ዳይናስቲ፣ ማለትም ሰሎሞኒክ ዳይናስቲ ከአክሱማይት የነበረውን እኛ ነው ያስቀጠልነው። እኛ የሰሎሞኒክ ወይም ከምኒልክ ፈረስት ዝርያ ያለን ብለው ግን ከሌጀንድ ያለፈ ከማስረጃ ሊረጋገጥ የቻለ ነገር ጀስት በክብረ ነገስት ላይ የተቀመጠ ነገር ስለሆነ ነው እንጂ በዛ እነሱ ለስልጣናቸው ሌጂቲሜሲ ያንን ክሌም አድርገዋል እና ከሰሎሞኒክ ዳይናስቲ የሚለውን ለማህበረሰቡ ያው ቅቡልነት እንዲያገኝ ማህበረሰቡም እንዲቀበላቸው አድርጓቸዋል። The third one, what ultimately happened to the kingdom of Naraya after the century of resisting the Mecha Oromo? A. It allied with the Christian kingdom of the protection. B. It established trade routes directly to Europe. C. It was controlled by the Mecha Oromo clan called Limu and fully assimilated. D. It expanded its influence into northern Ethiopia. የትኛው ነው መልሳችን? መልሳችን B. It was controlled by Mecha Oromo clan called Limu and fully assimilated የሚለው ትክክለኛ መልሳችን ይሆናል። የኢናራያ ሪዚስት አድርጎ ነበረ የመጫ ኦሮሞዎችን ለሴንቸሪ ኦልሞስት ለአመታት ለ100 ዓመታት በላይ ግን ኢቨንቹ ቀስ በቀስ ግን በሊሙ በተለይ ሊሙ ክላኖች አሲሚሌት ተደርጓል። ያም ሊሙ በኋላ ላይ ሊሙ ኢናራያ ወደሚለው ተቀይሯል ማለት ነው። መልሳችን ሲ ይሆናል። What was the main reason for the population decline in kingdom of Bizamo before the 16th century? Agricultural collapse due to climate change. B. Repeated slave raids by Christian kings. C. Civil war within the kingdom. D. Epidemic disease that spread from the north. ተማሪዎች ቪዲዮን ፖዝ እያደረጋችሁ ቶሎ ቶሎ ለመስራት ሞክሩ። ቪዲዮ እንዳይረዝም ቶሎ ቶሎ ለመስራት ሞክራለን። የአራተኛ መልሳችን የሚሆነው repeated slave raids by Christian king. The population of Bizamo ዲክላይን ካደረገበት ፍሪኩዌንትሊ ስሌቭ ሬዶች ነበሩ ከክርስቲያን ንጉሶች። ከዛ በኋላ የፈርዘር የሆነ ዲስትራክሽን ተፈጥሮብኝ በመጫ ኦሮሞ ንጉሳችን ቢ ይሆናል። Why did the Sultanate of Ifat become a major rival of the Christian Highland Kingdom? እንግዲህ አንዱ የክርስቲያን ሃይላንድ ኪንግደም ትልቁ ራይቫል የነበረው የሱልጣን ኦፍ ኢፋት ነበር። ለምንድን ነው የሆነው? ለምን ሆነ? It practiced a different form of Islam. It controlled key trade routes to Zela. C. It formed alliance with the Sidama people. D. It invaded Christian territories frequently. የትኛው ነው መልሳችን? መልሳችን B. It controlled key trade routes of Zela. የዜላ ኢፋት በጣም ፓወርፉል ካደረጋቸው ነገር የኢፋት ሱልጣኔትን በከፍተኛ ሁኔታ ፓወርፉል እንዲሆን ኢኮኖሚካሊም ጠንካራ ሚሊታሪም ጠንካራ እንዲሆን ካደረጉ ምክንያቶች አንዱ የዜላን የተለያዩ የንግድ ትሬድ ሮቶችን የንግድ መስመሮችን ይቆጣጠር ከዛ ከፍተኛ ገቢ ያገኝ ነበር። ያም ከፍተኛ የኢኮኖሚ አቅም ገንብቶ ለክርስቲያን ሃይላንድ መንግስት ከፍተኛ ራይቫል
ከሆኑት ውስጥ የሚጠቀስ ሆኗል። How did Christian kingdom attempt to reduce rebellion in the Sultanate of Hadiyya? ከሱልጣኔት ኦፍ ሀዲያ የሚመጣባቸው የነበረው ሪበለንን እንዴት ሪበለን ነበረ ከፍተኛ እነዚህን ሪበለኖች እንዴት ነው ሪዱስ ያደረጉት ከሱልጣኔት ኦፍ ሀዲያ የሚመጡ የነበሩትን? A. Enforcing military rules and heavy taxation. B. Using dynastic marriage with Hadiyya rulers. C. Converting the population of Christianity. D. Creating a buffer zone using Oromo groups. Using ዳይናስቲክ ሜሬጅ ዊዝ ሀዲያ ሮለርስ የክርስቲያን ሃይማኖት ሙስሊሞች መሪዎች የተለያዩ ሜሬጆችን ከሀዲያ ይሄ ሮያል ፋሚሊ ከፕሪንሶች ጋር ምናምን እንዲጋቡ አድርገዋል። ያን ለታማኝነት አሁንም ድረስ ስቲል ይሄ ፖለቲካሊ የሚደረግ ነገር ነው። አሁንም የተለያዩ በነገስታት የሚመሩ ሀገራት እንደዛ አይነት አንድ ሀገርም ከአንድ ሀገራት ጋር ወዳጅነት ለረጅም ዓመታት ይደረግ ነበር። ያም ሎያሊቲን በዋናነት ታማኝነትን አንዱ መንግስት ከአንዱ ለማግኘት ሲፈልግ ትብብርን ምናምን ሲፈልጉ ሪብልን ከአንዱ ለአንዱ ሪብልን ነው ስጋት ካደረበት ያንን ሊቀንስ ሲፈልጉ ምንም እንኳን ያ ኢፌክቲቭ ባይሆንም እነሱ ቢሞክሩም ኢፌክቲቭ ባይሆንም ግን አሁንም ድረስ መንግስታት እንደዛ አይነት ነገሮችን ይጠቀማሉ። አሁን እንዳልኳችሁ ለተለያየ ፐርፐዝ በተለይ ሪብልን ከመቀነስ ትብብርን ከማምጣት ጋር Seven. What role did the Sultanate of Hadiyya play in the regional economy? የሀዲያ ሱልጣኔቶች በሪጂናል ኢኮኖሚ የነበራቸው ሚና it produced iron tools and weapon. B. It was a major source of salt and spice. C. It was known for its wealth in human resource and slave trade. D. It dominated the caravan trade in northern Ethiopia. የትኛው ነው ትክክለኛ መልስ? የሀዲያ ሱልጣኔቶች ለሪጂናል ኢኮኖሚ የነበራቸው ሚና እንታችን it was known for its wealth in human resource and slave trade. የሀዲያ ሱልጣኔቶች በጣም human resource ነበራቸው። ያ ደግሞ በከፍተኛ ሁኔታ ለባሪያ ንግድ ወይም ለባሪያ እንደ አንድ ምንጭ ተደርጎ ሶርስ ኦፍ ስሌቭ ተደርጎ ይወሰዳል። ያም በከፍተኛ ሁኔታ ለኢኮኖሚው ለአካባቢው ኢኮኖሚ በጣም አስፈላጊ ወይም ኢምፖርታንት ነበረ። What evidence shows the Damot was strong and viable kingdom during the ዛጉዌ ፒሪየድ? እንግዲህ ዳሞት በዛጉዌ ፒሪየድ ላይ በጣም ቫያብል የሚባል ኪንግደሞች ነበሩ። በጣም ከፍተኛ ሁኔታ መልሳችን የሚሆነው የትኛው ነው ኤቪደንስ ሊሆን የሚችለው? A. It total independence from trade. B. Its influence on the construction of Lalibela Church. C. Its successful military defense against the Zagwe King expedition. D. Its occupation of northern Tigray. የትኛው ነው መልስ ሊሆን የሚችለው? ዛችን C. Its successful military defense against Zagwe kings. የዛጉዌ መንግስታት ብዙ ዘመቻዎችን ያደረጉት ዘመቻ በተለይም የዳሞትን against ዳሞት የነበራቸው ሊሳካላቸው አልቻለም። ያም የሆነበት ዋና ምክንያት በጊዜው በጣም ስትሮንግ እና የሚሊተሪ አቅማቸው በጣም ጠንካራ ነበረ የዛጉዌ። ሰክሰስፉል ሚሊተሪ ዲፌንስ አድርጓል። ብዙ የዛጉዌ ነገስታት የሞከሩትን ዘመቻዎች በተሳካ ሁኔታ መቀልበስ ወይም መከላከል መቻላቸው ያው በጣም ቫይባል ኪንግደም ለመሆናቸው እንደ ማሳያ ነው። 9. What was the significance of the kingdom of Inaraya to regional trade? የኢናራያ ኪንግደም
የነበረው significance or important ለሪጅኑ ለአካባቢው ንግድ የነበረው ሚና it was a cultural center for Omotic culture. B, it connected Ethiopia directly to China. C, it was a major source of pure gold exported to Egypt, Greece, and Rome. D, it produced large amount of the spice used across Europe. የትኛው ነው መልሳችን? it was a major source of pure gold exported to Egypt and Greece. በዋናነት ዋና ምንጭ ነበረ ወደ ግብጽ ወደ ግሪክ እና ለሮም የነበረው የፒውር ጎልድ ኤክስፖርት ዋና መሰረት ነበር። ያም ለኪንግደም ኢነራያ ለሪጂናል ትሬድ የነበረው ኢምፖርታንስ ነበር። which of the following was one of the major cause of the decline of Aksumite kingdom? ለአክሱማይት ኪንግደም መውደቅ ወይም መዳከም ዋነኛ ምክንያት ከነበሩ ምክንያቶች A, invention by Roman Empire. B, the eruption of a volcanic mountain near Aksum. C, the shift of trade routes to the Indian Ocean. D, loss of Port Adonis and growing internal rebellion. የትኛው ነው መልሳችን? D, the loss of Port Adonis and growing internal rebellion. የአዶኒስ ፖርትን ማጣታቸው የሙስሊም አረቦች በእንትን በማለታቸው እንደዚሁም የውስጣዊ የነበረው ኢንተርናል ሬበልን በከፍተኛ ሁኔታ ነበረ በማህበር በተለይ በኢንተርናል ሬበል በንጉስ ካሊብን ጨምሮ በሱ ላይ ከፍተኛ ኢንተርናል ሬበልን ነበረ። ስርወ መንግስቱ የአክሱማይት መንግስት ያ በከፍተኛ ሁኔታ ማህበራዊ አጠቃላይ የአክሱማይት የፖለቲካውንም የኢኮኖሚውንም ከፍተኛ ሁኔታ ያን ስትራክቸር ያዳከመበት ሁኔታ ነው። አስራ መልሳት loss of Port of Adonis and growing internal rebellion. 11, which statement best reflects the cultural foundation of Aksumite civilization? የአክሱማይት civilization cultural foundation ሊገልጽልን የሚችለው statement A, it was a fusion of Cushitic and Semitic cultures. B, it originated solely from Greek cultural influence. C, it was based entirely on Egyptian religious traditions. D, it evolved from the Roman Catholic. የትኛው ነው መልሳችን? A, it was a fusion of Cushitic and Semitic culture. ምንድነው ፊውዥን በአማርኛ ምንድነው? ብቻ ግን የሴሜቲክ እና የኩሽቲክ ካልቸር ወይም ድብልቅ ወይም ውህድ አይነት ነገር ነበረው። ያ ነው ካልቸራል ፋውንዴሽን ተደርጎ ሊጠቀስ የሚችለው። ሰው it was a fusion of Cushitic and Semitic cultures የሚለው ትክክለኛ መልስ ነው። 12, what was the main export of the kingdom of Inaria that reached international market like Egypt, Greece and Rome? የነበረው የኪንግደም ኦፍ ራያ ሜን ኤክስፖርት የነበረው inches, infants and mare, slaves and horses, pure golds, bronze tools. የትኛው ነው? ፒውር ጎልድስ በዋነኛነት ፒውር ጎልድ የኢነራያ ኪንግደም በከፍተኛ ሁኔታ ከፍተኛ ቫልዩ ያለውን የወርቅ ንግድ በዋነኛነት ለሜጀር ሲቪላይዜሽን ለነበሩት ለነ ግብጽ ለነ ግሪክ ሮም ምናምን ኤክስፖርት በከፍተኛ ሁኔታ ያ ደግሞ በዋነኛነት ለንግድ በከፍተኛ የንግድ ማዕከል እንዲሆን ምንድነው ትሬድ ሀብ እንዲሆን አስችሎታል። ሰው መልሳችን ሲ ይሆናል። 13, how was the land of Punt commercially important to ancient Egyptian? የፑንቶች ምድር ለጥንታዊ ግብፃውያን ከንግድ አንጻር የነበረው ሚና ወይም
አስፈላጊነት ምን ይመስላል? It supplied valuable goods such as gold, ivory, myrrh, and animal skins. It was known for its advanced military technology. It was a birthplace of the first Egyptian pharaoh. It controlled all trade in Mediterranean Sea. የትኛው ነው መልሳችን? A is supply valuable goods such as gold, ivory, myrrh, and animal skin የሚለው የፑንት በዋናነት በንግድ ለወሳኝ ከነበር ለኤንሸንት ኢጅፕቶች ከፍተኛ የሆኑ የወርቅ እንደዚሁም አይቮሪ ምናምን አኒማል ስኪኖችን ከሆርን ኦፍ አፍሪካ መነሻቸውን ያደርጉ ለነሱ እንደ በንግድ መልኩ ይሸጡ ነበር። Why does the use of South Arabian title Mukharib by Damat rulers matter historically? ምንን ይገልጽልናል? ሙኻሪብ በመጠቀማቸው It was part of the Roman Empire. It was isolated from foreign influence. It had no written language. It had established external relation with South Arabia. የትኛው ነው መልሳችን? D. It had established external relations with South Arabia. የሙኻሪብ የሚለውን ማዕረግ ወይም ታይትን መጠቀማቸው ምንን ያመለክተናል? ዳማቶች ከሳውዝ አረቢያ ጋር ኤክስተርናል ሪሌሽንሺፕ እንደነበራቸው 15. What does the tradition of present-day Dao people say about their origin? present-day ያሉ ዳኦ ፒፕሎች ስለ ኦሪጂናቸው ምንድን ነው የሚሉት? They migrated due to droughts. They descended from early Somali traders. They were displaced by wars led by Imam Ahmed Ibrahim. They originated in Sidama Highlands. የትኛው ነው መልሳችን? C. They were displaced by wars led by Imam Ahmed ብለው ነው የሚያስቡት። አሁን ያሉ በዛ ምክንያት ነው ወደ ኦሞ ወንዝ አካባቢ የተጠጋ ነው ብሎ ነው የሚያስቡት። በኢማም አህመድ ጦርነት ምክንያት ነው ዲስፕሌስ ወይም ተፈናቅለው ወደዛ ለመጡ ነው የሚያስቡት ነው የሚላል። What happened to the Sultanate of Fatagar during the regime of Amdetzion? በሬጅም አምደጽዮን ጊዜ አምደጽዮን is the most expansionist መሪ ነበር አይደለም በኢትዮጵያ ሚዲቫል ኤጅ። በተለይም በከፍተኛ ሁኔታ የሰለሞኒክ ዳይነስቲ ግዛቱን የክርስቲያን ሃይላንድ ኪንግደምን ያስፋፋው አምደጽዮን በመካከለኛው ኢትዮጵያ ዘመን ምንድን ነው የተከሰተው? በተለይ በሱልጣን ፈተጋር በአምደጽዮን ጊዜ it became a part of the Ifat Sultanate. It was turned into a tributary and later annexed. It allied with Hadiya against Christian kings. It relocated capital to Zeina. የትኛው ለማንሳችን it ፈተጋር ምን ሆነ? it was turned into tributary ገባር እና ከዛም በኋላ አኔክስ ሆኗል። የፋተጋር ወደ ከነበረበት ሱልጣን ወደ ትሪቢዩተሪ ወደ ገባርነት ከዛም እንዳንድም በአምደጽዮን ጊዜ የክርስቲያን ኪንግደም ክፍለ ሀገር ተደርጎ ይወሰድ በክርስቲያን ኪንግደም ከሚመሩ ፕሮቪንስ ወይ ግዛቶች ውስጥ ነበር። መልሳችን ቢ ይሆናል። How did Aksum achieve early economic strength? ቀደም በጥንካሬያቸውን የኢኮኖሚ አቅማቸውን ኤርሊ በጥንት ጊዜ መጀመሪያ አካባቢ በከፍተኛ ሁኔታ ያሳደጉት በምንድን ነው?
control of trade through the port of Adolis and the use of minted coins. Its exclusive access to iron mines in southern Africa, its control over the Nile River, its alliance with Roman Empire to control Europe. ያንሳችን የኤርሊ የኢኮኖሚክ ስትሬንግዝ አቺቭ እንዲያደርግ ያደረገው ኢኮኖሚክ ኮንትሮል ትሬድ የአዶሊስ መስመርን የአክሱማይት መንግስቶች ዋና የሚባለው አንድም አግሪካልቸር ተጨማሪ ግብርና ነበረ። በተጨማሪ የንግድ የአዶሊስ የንግድ መስመሮችን ፖርት ኦፍ አዶሊስ የአዶሊስ ወደብን እንደዚሁም ኮይኖችን በተለይ እነዚህ ብር፣ ነሐስ፣ ወርቆችን እየተጠቀሙ ይሰሩ ነበር ሳንቲሞችን። ይሄ ሎካሊ ንግዱን ለማሳለጥ ሎካሊም ኤክስተርናል ትሬድም ላይ ከፍተኛ ሁኔታ ይጠቀማሉ። ሰው መልሳችን ይሄ ነው። Why did Sultanate of Jawar decline? ለምንድን ነው የሸዋ ሱልጣኔት ዲክላይን ያደረገው? Natural disaster that ruined its agriculture, destruction caused by the Christian kingdom, sea pressure from the expanding Mecha Oromo, the internal power struggles within the ruling family. መልሳችን ኢንተርናል ፓወር ስትራግል ነበረ። ሩሊንግ ፋሚሊ በመሪዎቹ አካባቢ ከፍተኛ ሁኔታ የራይቫል ዋር ስትራግል የተፈጠረ ያ ከፍተኛ ሁኔታ ዳክሞት ዲክላይን እንዲያደርግ ካረጉ ፋክተሮች ዋነኛው ነው። which Oromo confederacy expanded north eastward during the population movement? ወደ ኖርት ኢስትዋርድ ሙቭ ያደረገው የኦሮሞ ኮንፌዴሬሲ ባረንቶ፣ ቱለማ፣ ጉጂ፣ ቦረና የትኛው ነው? መልሳችን ኤ ባረንቱ ነው። ባረንቱ በከፍተኛ ሁኔታ የባረንቱ ኮንፌዴሬሲ ወደ ኖርት ኢስትዋርድ ዳይሬክሽን ሙቭ ያደረጉ ያም በከፍተኛ ሁኔታ በተለይ የኦሮሞ ኤክስፓንሽን ላይ ከፍተኛ አስተዋጽኦ ያደረገ ነው። What distinguished the second stage of Oromo movement from first? የኦሮሞ movement ፈርስትን የሰከንዱን ከፈርስት የሚለየው ምንድን ነው? A. It occurred during peaceful times and was limited in scale. B. It involved religious conversions and diplomacy. C. It ended with the occupation of Harar. D. It was large-scale expansion that used force. የትኛው ነው የሁለተኛ የኦሮሞ ሙቭመንትን ከመጀመሪያው የሚለየው? መልሳችን ዲ it was a large scale expansion የነበረበትን እንደ ፎርስ የሚለው የሁለተኛው የኦሮሞ ኤክስፓንሽን ከ16ኛው ክፍለ ዘመን አጋማሽ አካባቢ ጀምሮ የነበረው ማለት ነው። በከፍተኛ ሁኔታ የኦሮሞ ቴሪቶሪዎችን ግዛቶችን ያሰፋበት movement ነበር። ሰው መልሳችን ዲ። Why did Portugal and the Ottoman Turks become involved in the Christian-Muslim conflict in Ethiopia? የፖርቱጋልና የኦቶማን ቱርክ ኢንቮልቭ የሆኑበት ምክንያት ምንድን ነው? በክርስቲያን ሙስሊም ኮንፍሊክት ላይ በኢትዮጵያ they aimed to spread their religion to the region. B. They wanted to stop the Ottoman population movement. They were competing for control over trade routes in the Red Sea and the Indian Ocean. D. They supported Ethiopian unity first for diplomatic gain. የትኛውን ምክንያታቸው? መልሳችን C. They were competing for control over trade routes in Red Sea and the Indian Ocean. ፖርቱጋሎች እና ኦቶማን ቱርኪዎች በከፍተኛ ሁኔታ ራይቫል ነበሩ፣ በጣም ተፎካካሪ ነበሩ። ስትራቴጂክ የነበሩ የንግድ መስመሮችን ለመቆጣጠር በቀይ ባህር አካባቢ እንደዚሁም በኢንዲያን ባህር አካባቢ በከፍተኛ የህንድ ውቅያኖስ አካባቢ ለዛ ነው ዋነኛ እና ትልቁ ምክንያታቸው ያ ነው። ሌሎችም ሪሊጂየስ ምናምን ነገሮች ቢኖሩም ዋነኛ ፕራይመሪሊ የሚጠቀሰው ነው።
How did Imam Ahmed army gain temporary advantage in the early 1540s? በ1540 ላይ ቴምፖራሪ አድቫንቴጅ እንዲያገኝ ያደረገው የኢማም አህመድን ጦር by using guerrilla tactics similar to those of the Oromo with the help of Turkish military support including musketeers and cannons. C. Through alliance with Portuguese missionaries. D. By negotiating peace treaty with Galileo. By negotiating the peace treaty with Claudius. የትኛው ነው መልሳችን? መልሳችን with the help of military support የክርስቲያን ኪንግደም እንደዚሁም የሙስሊም ኪንግደም በነበራቸው ውጊያ ፎሪያን በተለይም ቱርክ የኦቶማን ቱርኮች ከኢማም አህመድ ጎን እንደዚሁም የፖርቹጊዞች ደግሞ ከክርስቲያን ኪንግደም ሆነው የቱርክ ሚሊታሪ ሰፖርት ማድረጉ አድቫንቴጅ እንዲያገኝ አስችሎታል። 23 why did long distance trade routes become a source of conflict in Horn of Africa? ለምንድነው የንግድ መስመሮች በተለይም በአፍሪካ ቀንድ አካባቢ ለግጭት ምክንያት የሆኑ የነበሩት? አሁንም ድረስ እንደዛ አይነት ነገር አለ። ግን የንግድ መስመሮች or ፖርቶች ከፍተኛ ኢምፖርታንስ ናቸው። ምንድነው ነው በአጠቃላይ they were sacred religious paths for both Christian and Muslim pilgrims. They provide enormous wealth and strategic influence. C. They helped spread literacy and education across the region. D. They connected Ethiopia to the Roman Empire. መልሳችን የሚሆነው they provide enormous wealth and strategic influence የሚለው ትክክለኛ መልስ ነው። እነዚህ የንግድ መስመሮች ዋነኛ የግጭት ምክንያት የሚሆኑ የነበረው በጥንት ጊዜ በከፍተኛ ሁኔታ ከዛ ገቢ ያገኙ ነበር። የንግድ መስመሮችን በመቆጣጠር ከፍተኛ ኢኮኖሚ አቅም ያደረጃ ደግሞ በዋናነት ሚሊተሪያቸውን ለማጠናከር ኢኮኖሚያቸውን ለማጠናከር ዋነኛ ወጪያቸውም በዛ ጊዜ የሚሊተሪ ነው። ሚሊተሪውን የቀለቡን የሚሰፍርበት የተለያዩ ለሚሊተሪ የሚያስፈልጉ ወጪዎችን ለመንግስታዊ አስተዳደር የሚያስፈልጉ ወጪዎች በከፍተኛ ሁኔታ ያገኙ ስለነበር ያ ሚሊተሪ ደግሞ ጠንካራ ሚሊተሪ ሲኖራቸው ደግሞ ለግዛት መስፋፋት ይጠቀማል። ሰው መልሳችን ቢ ይሆናል። 24 how did Imam Ahmed Ibrahim al-Ghazi strengthen his army against the Christian kingdom? የኢማም አህመድ ኢብራሂም አልጋዚ ጥንካሬ በክርስቲያን ኪንግደም ላይ የነበረ የሰራዊቱ ጥንካሬ ምንድነው ነው የሚለው? A. by hiring mercenaries from Egypt and Arabia, by forming alliance with Portuguese explorers, by unifying Afar, Somali, Harari and other pastoral group under a common cause, by converting Christian soldiers to Islam and recruiting them. መልሳችን B. C. by unifying Afar, Somali, Harari and other pastoral ፒፕሎችን ሀረር ምናምን የነበሩ የፓስቶራል የነበሩ ማህበረሰቦችን ለኮመን ጎል ማለትም እነዚህ ማህበረሰቦችን በሃይማኖት ኮመን የሆኑ የሚያስተሳስራቸው አንድ ሃይማኖት ሙስሊሞች ስለነበሩ በዛ በማስተሳሰር አንድነቱን በከፍተኛ ሁኔታ አጠናክሯል። መልሳችን ሲ ነው። 25 what was the major military advantage that Imam Ahmed army had over the Christian kingdom? የኢማም አህመድ ጦር በክርስቲያን ኪንግደም ተጠቃሽ ትልቁ አድቫንቴጅ ወይም የበላይነት እንዲያገኝ ካስቻለው ምክንያት
A. Greater naval strength and access to ports. B. Support from Europe alliance and firearms. C. Smaller, more mobile force with unified command and flexible tactics. D. Control of higher ground during most battles. የትኛው ነው መልሳችን? መልሳችን ሲ ስሞለር ሞር ሞባይል ፎርስ ዊዝ ዩኒፋይድ ኮማንድ ኤንድ ፍሌክሲብል ታክቲክ። በጣም የሚታወቀው የኢማም አህመድ ጦር በጣም ትንሽ ናቸው፣ ቁጥራቸው በጣም ትንሽ ናቸው፣ ግን በጣም ኦርጋናይዝድ ናቸው። ስፒሪቹዋሊም ይሄ በመንፈስ ይሄ የአሸናፊነት ሜንታሊቲያቸው ምናምን ያ በከፍተኛ እንደዚሁም የታክቲክ የሚጠቀሙበት የነበረው ፍሌክሲብል ታክቲኮች ዩኒፋይድ ኮማንድ የአመራር ሂደታቸው ወጥነት በአጠቃላይ ኮምቢኔሽናቸው ሞር ዩኒፋይድ መሆናቸው በከፍተኛ ሁኔታ ትንሽ ቁጥር ቢሆኑም ትንሽ ሆኖ ብዙውን እንዲያሸንፉ አስችሏቸው። ሰው መልሳችን ሲ ይሆናል። 26 ተማሪዎች ቪዲዮን ቶሎ ቶሎ እያደረጋችሁ ቶሎ ቶሎ ጥያቄዎችን እንሰራለን። ቪዲዮ እንዳይረዝም እናንተ ፖዝ እያደረጋችሁ ትሰራላችሁ። Which of the following basic explained by Ibn Dengel army lost the Battle of Shimbra Kuri in 1529 በሽምብራ ኩሪ ላይ እንዲሸነፍ ያደረገው ደንግልን ጦር the Imam's force used advanced firearms supplied by the Ottomans. The Christian army was divided and poorly coordinated. The terrain was too harsh for their heavy cavalry. The battle was fought during rainy season, causing massive flooding. The Christian army was divided into poorly coordinated. ከኮኦርዲኔሽን አንጻር በከፍተኛ ሁኔታ የክርስቲያን አርሚ ቅንጅት ያንሳር ስትራቴጂክ ከእቅድ የጦርነት እቅዶች አንጻር በከፍተኛ ሁኔታ ኮኦርዲኔሽን አለመኖሩ፣ በተቃራኒ ደግሞ የአደም ጦር የሞር ዩኒፋይድ የሆነ ቁጥሩ ምንም እንኳን በጣም ትንሽ ቢሆንም በጣም ሞር ዩኒፋይድ የሆነ ኮኦርዲኔሽን የነበረው ስለሆነ ነው ያሸነፈው። 27 which what was one of the major reason for the success of the Oromo population movement during the 16th century? ምንድነው ለኦሮሞ population movement ትልቁ major reason ተደርጎ ሊወሰድ የሚችለው ለሰክሰሱ? the Gada system that provide training and military organization. B. Support from Christian kingdom. C. Trade agreements with the Sultanate of Adal. D. Weakness of Portuguese military presence in the region. የትኛው ነው መልሳችን? the Gada system። የገዳ ሲስተም በዋነኛነት የኦሮሞ ሙቭመንት ላይ ትልቅ ሚና የነበረው ማህበረሰቡን በማደራጀት ማህበረሰቡን በማጠናከር አንጻር የገዳ ሲስተም ትልቅ አስተዋጽኦ አድርጓል። Why was the Sultanate of Adal unable to continue its military victories after defeating Claudius in 1559? ለምንድን ነው ያልቀጠለው ሚሊተሪ ቪክቶሪዎችን? A. Adal was surrounded by Portuguese force. B. There was several droughts across the region. C. Claudius had secretly formed alliance with Oromo forces. Oromo forces had reached the Harar areas, forcing Nur Mujahid to defend Adal. የትኛው መልሳችን? The Oromo force had reached the Harar area, forcing Nur Mujahid to defend Adal ነው ትክክለኛ መልስ ይሆናል። ኢምር ኑር ሙጃሂድ ምክንያት ማለት። 29 How did the Oromo expansion change the political landscape of the Christian kingdom? እንዴት ነው የኦሮሞ ኤክስፓንሽን የቀየረው ፖለቲካል ላንድስኬፑን?
የፖለቲካ ቅርጹን የክርስቲያን ኪንግደም ማለት ነው። it forced the Christian kingdom to shift its political center from Shawa to Gondar. B. It improved the trade between Oromo and the Christian states. C. It led to the adoption of Gada system by the Christian nobility. D. It enabled the Christian kingdom to reclaim territory from Adar. የትኛው ነው መልሳችን? መልሳችን ኤ it forced the Christian kingdom to shift its political center from Shawa to ጎንደር። ከኦሮሞ ኤክስፓንሽን የሚመጣው ጫና የክርስቲያን ኪንግደም በወታደራዊ በግዛቱንም በማዳከም እንደዚሁም ፋይናንሻሊ እንዲዳከም አድርጎ ፖለቲካል ሴንተሩ ከሸዋ ወደ ሰሜን ወደ ጎንደር እንዲዞር አድርጎታል። 30 what led to the death of Christopher da Gama in 1542? 1542 ላይ ክርስቶፈር ደጋማ ምን አስከትሏል? he died እንዲሞት ያደረገው he died of illness during military expedition. He was executed after the Christian army lost the battle of Ofla. C. He was betrayed by Ethiopian nobles. D. He drowned while crossing the Blue Nile. He was executed after the Christian army lost the battle of Ofla. ክርስቶፈር ደጋማ የፖርቹጋል ሚሊታሪ መሪ የነበረው በባትል ኦፍ ኦፍላ ከተሸነፈ በኋላ ካፕቸር ተደርጎ ነው የተገደለው። ሰው መልሳችን ቢ። which strategy helped Claudius achieve victory at the battle of ወይና ደጋ? A. a direct siege on Harar and Zaila. B. naval support from Portuguese warship. C. hit and run attacks that disturbed Imam Ahmed's army. D. poisoning water source used by enemy force. የትኛውን ስትራቴጂ ነው የተጠቀመው በወይና ደጋ ጦርነት ጊዜ እንዲያሸንፍ ያስቻለው? መልሳችን ሲ hit and run attack disturbed Imam Ahmed army strategy ነው። What was the one long-term consequence of the Christian-Muslim war in Ethiopia? የኢትዮጵያ የክርስቲያን ሙስሊም ጦርነት ምንድን ነው ሎንግ ተርም ኮንሲኩዌንስ በኢትዮጵያ ላይ? A. creation of a new joint government between Muslim and Christian. B. complete domination of Ethiopia by Portuguese. C. weakened both states and enabled the Oromo expansion. D. permanent removal of the Ottoman Turk from the region. መልሳችን C. weakened both states and enabled ኦሮሞ ኤክስፓንሽን ኦሮሞ ኤክስፓንድ እንዲሆን እና እነሱ ስቴቶች ደግሞ እንዲዳከሙ የኦሮሞ ሴትልመንት እንዲስፋፋ አስችሎታል። which factor helped sustain socio-economic and cultural ties between Christian and Muslim regions despite conflict which የነበረው? A. mandatory interfaith marriages. B. interconnected trade routes and merchant activity. C. Portuguese controlled market centers. D. a shared ruling council formed by both groups. መልሳችን B. interconnected trade routes and merchant activity ነበር ከጦርነት ውጪ ግንኙነት። What was a major factor that triggered the Oromo population movement during the 16th and the 17th century? የነበረው ዋነኛው A. demographic pressure and the need for more land. B. invasion from the Christian kingdom. C. the arrival of Portuguese traders. D. conflict between the Christian kingdom and the Muslim sultan. የትኛው ነው ዋና ትሪገር ያደረጋቸው? መልሳችን ኤ ዲሞግራፊክ ፕሬዠር እና በተለይም
የግጦሽ መሬት ፍለጋ ምናምን በዋነኛነት። 35 how did the Argoba contribute for the formation of Muslim states in the Horn of Africa? A. By establishing the Sultanate of Shawa and the Ifat. B. By forming the trade alliance with European power. C. By converting the Christian nobility to Islam. D. By resisting the Oromo population movement. የትኛው ነው መልሳችን? A. By establishing Sultanate of Shawa and የአርጎባ ሱልጣን ወይም የአርጎባ ማህበረሰብ የሙስሊም ሱልጣኔቶች በከፍተኛ ሁኔታ የሸዋ የኢፋት እንዲፈጠር አስተዋጽኦ አድርጓል። 36 Why was the region inhabited by the Afar people a center of military conflict in the 16th century? የአፋር አካባቢዎች ዋነኛ የግጭት ቀጠና እንዲሆኑ ያስቻላቸው? A. It was the site of several wars. B. It was under Portuguese naval control. C. It hosted many religious shrines. D. Trade routes linking coastal ports passed through it. የትኛው ነው መልሳችን? ዲ። የአካባቢ የአፋር አካባቢ ዋና የንግድ መስመር በመሆኑ በከፍተኛው የሙስሊም ሱልጣኔቶችና የክርስቲያን ኪንግደሞች ለቦታውን ለመቆጣጠር ከፍተኛ ጥረት ሲያደርግ። What role did Bati Dal Wambara play during Imam Ahmed military campaign? የኢማም አህመድ ሚስት የነበረችው ባቲ ዳል ዋምባራ የነበራት አስተዋጽኦ? She served as the official chronicler of the war. B. She led a women resistance movement in Harar. C. She accompanied her husband during campaigns and supported his administration. D. She negotiated a peace treaty with Christian kingdom. የትኛው ነው መልሳችን? She accompanied her husband during campaign and supported በከፍተኛ ሁኔታ ባቲ ዳል ዋምባራ ለኢማም አህመድ ሳፖርቲቭ ሚናዎችን ልጇን እስከ መስጠት ማለት ነው ለሚሊተሪ ዘመቻዎች በሚሊተሪ ዘመቻዎች ወቅት ልጅ እስከ መስጠት ድረስ ነው። Which regions were among the first to fall under Imam Ahmed control after launching his campaign in 1527? የመጀመሪያዎቹ አካባቢዎች የነበሩት ጎጃም፣ ትግራይ፣ ዋግ፣ ኢፋት፣ ዘይላ፣ አዶሊስ፣ ባሊ፣ ዳሮ፣ ፋተጋር፣ ሀዲያ። ዲ. ጎንደር፣ ሰሜን እንደ በገምድር። የትኛው ነው መልሳችን? መልሳችን ቢ ኢፋት፣ ዘይላ እንደ አዶሊስ ቢ ነው። ያ በኋላ ነው ባሊ፣ ዳውሮ፣ ፈተጋ እና ሀዲያ። እነዚህ የባሊ፣ ዳውሮ፣ ፈተጋ፣ ሀዲያ እንደዚሁም ሌሎች የሲዳማ የከምባታ አካባቢዎች ናቸው። ዋነኛ ይሄ ስህተት ነው ማለት ነው። ኤርሊ የነበረው የመጀመሪያ አካባቢ አሁን ሲያደርግ መልሳችን ሲ ይሆናል። 39 Why did Somali population movement decline after 1543? ከ1543 በኋላ የሶማሊ population movement የቀነሰበት ምክንያት? A. They integrated into the Christian kingdom. B. They were forced into exile by Portuguese forces. C. The Afar occupied their traditional lands. D. The defeat of Imam Ahmed led them to return to their original areas. የትኛው ነው መልሳችን? መልሳችን ዲ ነው። The defeat of Imam Ahmed led them to ኢማም አህመድ ጦር መሸነፉ ወደ ኦሪጂናል ኤሪያቸው እንዲመለሱ አድርጓቸዋል። The last one but not the least one የመጨረሻው ጥያቄያችን what was the lasting impact of the Christian Muslim conflict on the Argoba people? ምንድነው አሳድሮ ያለፈው የክርስቲያን ሙስሊም
ኮንፍሊክት በአርጎባ ፒፕል ላይ ያሳረፈው አሻራ ወይም ተጽዕኖ ምን አይነት ተጽዕኖ አሳድሮ ነው ያለፈው? They were relocated to Ethiopian highlands by force. They became the dominant religious group in the region. C. They formed a new alliance with Oromo. D. They were dispersed, leading to fragment settlement patterns. መልሳችን D. They were dispersed and leading to fragmented settlement pattern. ፍራግመንትድ እንዲሆኑ እንዲበታተኑ አድርጓቸዋል። የክርስቲያን ሙስሊም ኮንፍሊክት ውጤት ማለት ነው። ይህን ይመስል ነበረ የዛሬው ጥያቄዎች እነዚህ ይመስሉ ነበር። በቀጣይ በፓርት 2 እንገናኛለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ባይ ባይ።